ሰላም እናቶች፣ ዛሬ አሳሳቢ ስለሆነው የጨቅላ ህፃናት መታፈን ሁኔታ በጥልቀት እናያለን። አንድ ህፃን እንደተወለደ ወዲያውኑ ማልቀስ ለምን እንዳለበት ያውቃሉ? ያ የመጀመሪያው ልቅሶ ህፃኑ በራሱ መተንፈስ መጀመሩንና ኦክሲጅን ወደ አእምሮ መሄዱን የሚያረጋግጥ ትልቅ ምልክት ነው። ካላለቀሰ ግን አደጋ አለ ማለት ነው። ይህ ችግር ገና ወሊድ ሳይደርስ ጽንስ ውስጥ እያሉ ሊጀምር ይችላል። ዋና ዋናዎቹ መንስኤዎች እትብት በህፃኑ አንገት ላይ ከተጠመጠመ ወይንም ከተቋጠረ ወደ ህፃኑ የሚሄደው ኦክሲጅንና ደም ይቋረጣል። እናትየዋ ላይ የቆየ የደም ግፊት ካለ በቂ ደም ወደ እንግዴ ልጅ ስለማይሄድ ህፃኑ ኦክሲጅን ይራባል። በእርግዝና ወቅት የሚከሰቱ ኢንፌክሽኖች የጽንሱን ሳምባና ልብ ስለሚያዳክሙ እና ሌሎችም ናቸው። በምጥ ወቅት የሚፈጠሩ ሳይንሳዊ ምክንያቶች ስናይ ደግሞ ብዙውን ጊዜ መታፈን የሚከሰተው በምጥ ወቅት ነው። ምጥ ከልክ በላይ ሲረዝም ህፃኑ ይዝላል። በእያንዳንዱ የምጥ ቁርጠት ወቅት ወደ ህፃኑ የሚሄደው ኦክሲጅን ለትንሽ ሰከንዶች ይቆማል። ምጡ ሲረዝም ግን ህፃኑ ያንን መቋቋም ያቅተዋል። የሽርት ውሃ ቀድሞ መፍሰስ። የሽርት ውሃ ህፃኑን ከጭንቀት የሚጠብቅ ትራስ ነው። ይህ ውሃ ቀድሞ ከፈሰሰ እትብቱ ሊጨመቅና ኦክሲጅን ሊከለከል ይችላል። የአቀማመጥ ችግር። የህፃኑ ክብደትና የእናትየዋ ማህፀን ካልተመጣጠነ ህፃኑ ለመውጣት በሚያደርገው ትግል ኦክሲጅን ያጥረዋል። በቀጣይ ክፍል ህፃናት ከተወለዱ በኋላ ስለሚከሰት የመታፈን ችግር እናያለን። ይህ መረጃ ለአንዲት እናት ትልቅ ብርሃን ሊሆን ስለሚችል ሼር በማድረግ ለሌሎች እናቶች አድርሱ። እንዲህ ያሉ የጤና መረጃዎች ሁልጊዜ እንዲደርሷችሁ ገጻችንን ፎሎ ማድረጋችሁን አትርሱ። ለጤናማ አኗኗር ምርጫ ደንገል